አንደኛ ዮሐንስ ምዕራፍ 1 ቁጥር 5 ጀምሮ ያለውን ክፍል ስንመለከት እንዲህ የሚሉትን ቃሎች እናገኛለን። በቁጥር 6 እና 7 ላይ ዮሐንስ በዚህ ክፍል ውስጥ ስለ ኃጢአት ምንነት በግልጽነት ዴፊኒሽን የሰጠበትን ክፍል እናገኛለን። ይሄው ምንድነው? ኃጢአት ማለት በጨለማ መመላለስ ማለት እንደሆነ፣ ኃጢአት ማለት እውነትን አለመኖር ማለት እንደሆነ በቁጥር 6 እና 7 ላይ በግልጽነት ሲናገር እንመለከታለን። በማያያዝም ስለ መመላለስ በተደጋግሞሽ ሲናገር እናገኛለን። በብርሃን መመላለስና በጨለማ መመላለስ ብሎ ማለት ነው። በጨለማ መመላለስ ማለት ቁጥር 6 ላይ እንደተገለጸው በኃጢአት መመላለስ ማለት እንደሆኑ እዛው ክፍል ላይ ሲነግረን እናያለን። በብርሃን መመላለስ ማለት ደግሞ ሲነግረን በእውነት መመላለስ ማለት ነው ብሎ ይነግረናል። ስለዚህ አማኞች በጨለማ መመላለስ የለባቸውም ሲባል ወይም ሰዎች በጨለማ መመላለስ የለባቸውም ሲባል በኃጢአት መመላለስ የለባቸውም ማለት ነው። በብርሃን መመላለስ አለባቸው ሲባል ደግሞ በእውነት በእግዚአብሔር እውነት መመላለስ አለባቸው ማለት ነው። ስለዚህ እንደ አማኞች ምክንያቱም መጽሐፉ የተጻፈው በትንሹ ኤስያ ላሉት አብያተ ክርስቲያናት ስለሆነ አማኞች በጨለማ መመላለስ አይገባቸውም፣ ወይም ደግሞ በኃጢአት መመላለስ አይገባቸውም። ኃጢአትን ምልልሳቸው ሊያደርጉት አይገባም። ከዛ ይልቅ ግን በብርሃን መመላለስ ይገባቸዋል። ያ ማለት በእውነት መመላለስ ይገባቸዋል የሚልን አጽንኦት ያለውን አስተምሮ ሲነግረን እንመለከታለን። ስለዚህ ከዚህ ክፍል የምንማረው ትልቁ ነገር እንደ አማኞች እንደ ዳኑ ሰዎች በብርሃን ወይም በእውነት መመላለስ የተገባን መሆኑን ይሆናል ማለት ነው። እግዚአብሔር በዚህ ሕይወት እንድኖር ዘንድ ጸጋውን ሁሉ ለእያንዳንዳችን አብዛልን። አሜን።